እንኳን ደስ አላችሁ ሲድሮ አፕሊኬሽን ወደ አፕ ስቶር ተለቀዋል። ኢንሳ ኮንትሮል የሚያደርገው አፕ ነው። መልእክቱንም ወሬውንም ንግግሩን በፍጹም ሲድሮ የሚባለው አፕ እንዳታወርዱ። የምሪ ነው ማለት ችግር አለ እንዳታወርዱ። ጉዳዩም እንደሆነ ግልጽ አድርጌ እንገራችሁ። ሲድሮ ላይ ፖስት የሚሉ ሰዎች በጣም ሀብታም ህይወታቸው የቀየሩ ሰዎች ይሆናሉ። እነዚህ ነገር አሁን አዶናይ ስለሚሰጠው አዶናይ የኔ ነው ብሎ እየዋሻችሁ ነው። የሱ አይደለም። እሱ ሁሌ የልጅ እንደ ሴት ነው የሚሰራውና የሲድሮ ኩባንያን አስተዋዋቂ ማለት ነው ዋናው። አሁን ግን አዶናይ ቴክ ኦቨር እያደረገ ነው። እስቲ በማን ሞት መንግስት ኢንፎርሜሽን ከሰው ማግኘት ከፈለገ ቴሌብሩ ንግድ ባንኩ አዶናይ ሲድሮ ስለተባለው አዲስ አፕሊኬሽን ሲያብራራና የአፕሊኬሽን የኢትዮጵያ ኮንተንት ክሬተሮችን ሚሊዮነር የሚያደርግ የሀበሻ ቲክቶክ ነው ሲል ሰምታችሁታል። ነገር ግን ይህንን ከማመናችን በፊት እስኪ ከቴክኖሎጂው አንጻርና ስለ 400 ሺህ ብር ክፍያው እውነታውን እንመልከት። ለማነሳቸውም ነጥቦች አዶናይም ሆነ የዚህ አፕ መስራች ኢንፍራቴክ ሶፍትዌር ቢሮችሁ ጋብዛችሁን የዘለልኩት ነገር ካለ ለማረም ዝግጁ ነኝ። ስለዚህ ምን ታደርጉልኝ ያላችሁ መሰላችሁ? የሲድሮን አካውንት ኮመንት ላይ ታጋርጓቸው። ሲድሮ አፕ ቀደም ሲል በአዲስ አበባ የዲጂታል ትራፊክ ስርዓትን በገነቡትና ከዚህ በፊት በአፕል ኒቪዲያ እና ኢንቴል ውስጥ ይሰሩ በነበሩ ልምድ ባላቸው ኢንጂነርስ የተቋቋመ ኢንፍራቴክ ሶፍትዌር ሰርቪስ የተሰራ ነው። እነዚህ ባለሙያዎች የኢትዮጵያ ኮንተንት ክሬተርስ የሚያጋጥሟቸውን ትልቁን ችግር ለመፍታት እየሞከሩ እሱ ምንድነው? ከስራቸው ገንዘብ ማግኘት ወይም ሞኔታይዜሽን ነው። እንደ ቲክቶክ ወይም ዩቲዩብ ባሉ ዓለም አቀፍ መድረኮች ላይ አፍሪካውያን የውጭ ሀገር የባንክ አካውንት ከሌላቸው ወይም የፔፓል አቋራጮችን ካልተጠቀሙ በቀር ክፍያ ለማግኘት እንቸገራለን። ሲድሮ ግን ተከታዮቻችሁ በቴሌብርና ቻፕ አማካኝነት በቀጥታ በብር ቲፕ እንዲሰጣችሁ በማድረግ ይህንን ታሪክ ቀይሮታል። ነገር ግን የአፕሊኬሽኑን ኢንተርፌስ ስጎበኝ ያገኘው ትልቅ ችግር አለ። በአፑ ላይ ነፃ የሆነና ያለ ገደብ ላይቭ ለመግባት እንዲሁም አንሊሚትድ ፖስቶች ለማድረግ የሚያስችል ክሬተር ፕሮ የሚባል ደረጃ አላቸው። ይህም በጣም አሪፍ ነው። ነገር ግን እውነቱን ለመናገር በጣም የሚያስደነግጡ የክፍያ አማራጮች አሏቸው። የሲልቨር ፕላን በአመት 200 ሺህ ብር የሚያስከፍል ሲሆን በሚገርም ሁኔታ በቀን አንድ ላይቭ እና አንድ ፖስት ብቻ እንድታደርጉ ይገድባቸዋል። የጎልድ ፕላን ደግሞ በቀን ለ3 ላይቭ እና 3 ፖስቶች ብቻ ክፍያ ወደ 400 ሺህ ብር ከፍ ይላል። ይህ ወይ ትልቅ የአፕሊኬሽኑ በግ ነው ወይም ደግሞ በጣም የተዘበራረቀ የቢዝነስ ሞዴል ነው። እንደ ዩቲዩብ እና ቲክቶክ ያሉ ዓለም አቀፍ ግዙፍ ኩባንያዎች ለኮንተንት ክሬተርስ 100% ነፃ ናቸው። ምክንያቱም አልጎሪዝማቸውን ለማንቀሳቀስና ተመልካቾችን አቆይቶ ለማስቀረት ከፍተኛ መጠን ያለው ኮንተንት ይፈልጋሉ። ሲድሮ ድርጅቶች ወይም ግለሰቦች በቀን ጥቂት ፖስቶችን ለማድረግ ብቻ 400 ሺህ ብር የሚያስከፍል ከሆነ ገና ከመጀመሩ በፊት የራሱን እድገት እያነቀው ይመጣል። አፕሊኬሽኑ ክሊንና ማራኪ ገጽታ አለው። ነገር ግን የሰብስክሪፕሽን ሞዴል አሳማኝ ማብራሪያ ያስፈልጓል ብዬ አስባለሁ። አይ ሆፕ ምላሽ እንደምትሰጡ። ፎሎ ናፊያድ ፒስ አውት። ኢንሳ ኮንትሮል የሚያደርገው አፕ ነው። መልእክቱንም ወሬውንም ንግግሩ አሁን ቲክቶክ እስቲ በማን ሞት መንግስት ኢንፎርሜሽን ከሰው ማግኘት ከፈለገ ቴሌብሩ ንግድ ባንኩ ሲም ካርዳችን የሚቆጣጠረው ማን ነው? ስለዚህ እችን ሲድሮ የሚለውን አፕሊኬሽን ስላወረዳችሁ በሀክ መደረግ ነው የኢንሳ ነው ምናምን የሚሉትን ነገር አንዳንድ ሰዎች እንደው ሲፈጥራቸው የሆነ ነገር ሲያዩ ኮምፕሌን ማቅረብ ብቻ ምቀኛ መሆን ብቻ የሆኑ ሰዎች አላችሁ። አንተ ሰውዬ አሁን አታቅ አልነበርክ። በእርግጠኝነት ማውራት እኔ ነበርኩኝ። በእርግጠኝነት ማውራት የምችለው አንተ እዛ ቦታ ላይ ተጋብዘህ ብትሄድ ስለ እውነት ልትለው የምችለው ምንድነው? ዋው ይሄ ለኢትዮጵያ ተአምር ነው፣ ለወጣቶቹ የሚቀይር ነው ነበር የምትለው። በእርግጠኝነት ላወራ የምችለው። ስለዚህ ነገ የምታፍሩበትን ነገር አታውሩ። እኔ ይሄንን አፕሊኬሽን እውነት ተአምር ነው፣ ማሽቃበጥ አይደለም፣ ትክክለኛ ነገር ነው ማወራችሁ። ቪዲዮን 4 ቪዲዮ ለቀቅያለሁ። ኢቭን ጊፍት ራሱ አግኝቼበታለሁ። ስለዚህ ሙሉን ቪዲዮን እንዴት እንደምትለቁ ጊፍቱ እንዴት እንደሆነ እስከምን ያህል መስጠት ትችላላችሁ የሚለውን በደንብ አሳያችኋለሁ። ያ ኦብቪየስሊ ልትጀምሩት የምችለው ከሳምንት ኦር ከ15 ቀን ከአንድ ሳምንት በኋላ ነው። ግን አሁን እኛ ትላንት እዛ ላይ ስለከፈትን ነው መልቀቅ የቻልነው። ስለዚህ እንዳትሸወዱ፣ ጆሮአችሁን ለእንደዚህ አይነት ነገር አትስጡ። ታተርፋላችሁ በእርግጠኝነት። መጀመሪያ የጀመረ በደንብ ያተርፋል ብዬ አስባለሁ። እወዳችኋለሁ። በሌላ ቪዲዮ እንገናኛለን። ኦኬ፣ ገና ከመናገር በፊት እንደምትቃወሙ እርግጠኛ ነኝ። ተቃወሙ፣ ምንም ችግር የለም። ግን ሲድሮ ብሎ አዶናይ አዲስ ኩባንያ ከፍቼላችኋለሁ የኢትዮጵያ ቲክቶክ በሚሊዮን የሚቆጠሩ ሰዎች ሚሊዮነር አረጋለሁ ብሎ አዲስ አፕሊኬሽን ዞላችሁ መጥቷል። ሲድሮኒክ የኔ ነው እያለ ነው፣ የሱ ኩባንያ ነው እያለ ነው። የሱ ነው አይደለም ቼክ እናደርጋለን። ሲድሮ ምን ማለት እንደሆነ ደግሞ እስኪ ዴፊኒሽኑን እንመልከት። እኔ ሲድሮን መጀመሪያ የሰማሁት በረከት ተስፋዬ የሚባል እንደ ሴት እየለበሰ ኮንቴንቱ ሁሉ
የግብረ ሰዶምን አይዲዮሎጂ የሚያስተላልፍ ሰው ይህ ሰውዬ ነው ይሄን ነገር ሲያራምድ ያየሁት። ግን ስድሮ ምን ማለት ነው? እዚህ ጋር እንደምትመለከቱት ስድሮ በሽታ ያለበት ሲመስል በቂጡ ምን እያስገባ እንደሆነ እነዚህ አሁን ሰብሊሚናል ሜሴጅ ናቸው። ወንድ ልጅ ቂጡን እንደዚህ በአደባባይ እንትን እያደረገ የሚሰራ ከሆነ ሁሌ የልጅ እንደ ሴት ነው የሚሰራውና የስድሮ ኩባንያን አስተዋዋቂ ማለት ነው ዋናው። አሁን ግን አዶናይ ቴክ ኦቨር እያደረገ ነው። በረከት ተስፋዬ ማለት እንግዲህ ተመልከቱት የሚሰራው ነገር ሁሉ እንዳለ ግብረ ሰዶምን የሚያስተዋውቅ ኢትዮጵያ ውስጥ ባጠወይ በጣም በሚሊዮን የሚቆጠር ፎሎወር ያላቸው አብዛኛዎች ግብረ ሰዶምን የሚያስተዋውቁና ግብረ ሰዶም የሆኑ ወይም ደግሞ የግብረ ሰዶም ጓደኛ የሆኑ ሰዎች ናቸው ኮንቴንታቸውን ቪዲዮአቸውን በደንብ እንዲታይ የሚደረገው። አሁን ግን ያው አዶናይ ሁሉ ነገር አሁን ለአዶናይ ስለሚሰጠው አዶናይ የኔ ነው ብሎ እየዋሻችሁ ነው። የእሱ አይደለም፣ እሱ ክሬት አላደረገውም። ግን ምን ማለት ነው ሲንድሮ ማለት ምን ማለት ነው? እስኪ እንመልከተው። እስኪ a syndrome, often misspelled as a syndrome, is a collection of or group of medical signs and symptoms that occur together, characterized a specific identifiable pattern of a disease, disorder, or condition. Derived from the Greek word for running together, it refers to symptoms that coexist, typically indicates a common underlying cause or increased risk. Key aspect of a syndrome or a SIDRO. Definition: it is a set of concurrent behavior, emotional or physical symptom. Origin: the terms come from the Greek syn, together, and dromos, are running, meaning symptom running together. Example: common example includes Down syndrome, irritable bowel syndrome, chronic fatigue syndrome, and metabolic syndrome. ቲክቶክ ራሱ የሳይኮሎጂካል ዌፐን መጠቀሚያ እንደሆነ ታውቃላችሁ አይደል? ራሳችሁን ካላወቃችሁ እኮ በጣም ብዙ ነገር ለዚህ ነው አገራቶች እየተጣሉበት ያለው። ለዚህ ነው አሜሪካ መግዛትም ያለበትና ኢትዮጵያ ውስጥ የገባው ሲድሮ የሚለው ሙቭመንት ምን ለማድረግ ነው? ህዝቡን ወደ ደረጃ ለመውሰድ ነው። ይህን ነገር መጠንቀቅ አለባችሁ። እነዚህ ሰዎች ይህን ፕሮሞት እያደረጉ ያሉት ከኋላ ባኪንግ የሚያደርግ አንደኛ የነሱ ኩባንያ አይደለም፣ ከኋላ ባኪንግ ኩባንያ ያለው ኢትዮ ኢንፍራቴክ የሚባል ኩባንያ ያለ ከጀርባው። የኔ ጥያቄ የብልጽግና መንግስት ለምንድን ነው ይህን እየፈቀደ ያለው? ሜቢ ዶላር ስለሚያገኝበት ነው። ሜቢ ህዝቡን የመቆጣጠር ቻንሱ ከፍ ያለ ስለሆነ ነው። ኢማጂን ኢትዮጵያ የራሱ ቲክቶክ እንደዚህ ክሬት ቢያደርግና መቆጣጠር የፈለገውን ቦል ማጥፋት የፈለገውን ፕሮሞት ማድረግ እንዲችል ይደረጋልና ለማንኛውም ኢንትረስቲንግ በደንብ አድርጋችሁ እስኪ ሪሰርች አድርጉት። ይሄ እኔ እንኳን ሁሌ ተቃዋሚ ስለምባል ጀስት እንደ አይዲያ ልስጣችሁ ብዬ ነው። በፍጹም ሲድሮ የሚባለው አፕ እንዳታወርዱ። የምሬ ነው የምላችሁ። ችግር አለ እንዳታወርዱ። ጉዳዩም እንደሆነ ግልጽ አድርጌ እንገራችሁ። ችግሩ እዚህ ጋር ነው። ካለመናችሁኝ ስክሪንሾት አድርጋችሁ ለቻት ጂፒቲ ይህን አፕሊኬሽን ብናወርድ ችግሩ ምንድነው ብላችሁ ጠይቁ። ችግሩም እንደሆነ ግልጽ አድርጌ እንገራችሁ። ሲድሮ የሚባለው አፕ ፕራይቬት ኢንፎርሜሽን ወይም ደግሞ የእናንተ መረጃ ያወጣል። ማንኛውም ሰው ገብቶ ስልክ ቁጥራችሁን፣ የት እንዳላችሁ ሙሉ ነገር ማውጣት ይችላል። በቃ ፕራይቬት የሆነውን ሙሉ ነገር ያወጣል። እዚህ ጋር ተመልከቱ። ካላመናችሁኝ ይህን ስክሪንሾት አድርጋችሁ ወይም ደግሞ ፕሌይ ስቶር ላይ ገብታችሁ ከፍ አድርጋችሁ ይህን ስክሪንሾት አድርጋችሁ ለቻት ጂፒቲ ጠይቁ። እናም ጉዳዩ ምን እንደሆነ አዶናይም የመሳሰላችሁ ቪዲዮ የሰራችሁ ኮሜንት ላይ ንገሩ። የምሬድ ነው ምላችሁ። ታዋቂውና ተጽዕኖ ፈጣሪ አዶናይ ማለት ነው የኢትዮጵያን ወጣቶች እንዲሁም መላው ማህበረሰብን ህይወት የሚቀይር በ7 ቀን ውስጥ እንዲሁም ዲያስፖራውን ጨምሮ ቲክቶክን የሚመስል ነገር ግን ክፍያው ማለት ነው በዶላር እንዲሁም በእኛ በኢትዮጵያ ብር ልናገኝበት የምችል እንዲሁም ደግሞ ፎሎወሮቻችን በ7 ቀን ውስጥ ነው ላይፋችን ሊቀይር የሚችለውና እዚህ የአፕሊኬሽን ባለቤት ራሱ አዶናይ ነውና እጅግ በጣም ደስ ብሎናል። እንኳን ደስ አላችሁ ለማለት ወዳለው ፎር ፋሚሊ በሙሉ ማለት ነው እንዲሁም መላው ኢትዮጵያን ስላኮራ ደግሞ እጅግ በጣም ልናመሰግን እንወዳለን ወንድማችን። እኔም እንግዲህ እዚህ ጋር እንደምታዩት አፕሊኬሽኑን አውርጄዋለሁ ማለት ነው። ፕሌይ ስቶር ላይ የገባችሁ
ሲድሮ አፕ ስትሉ ይመጣላችኋል። ዳውንሎድ አድርጉት ማለት ነው ጋይስ። ከዛ በኋላ ተጨማሪ ደግሞ የሚያስፈልግ ከሆነ እለቅላችኋለሁ ማለት ነው። አጠቃቀሙ ምን ይመስላል የሚለውን እሱም በራሱ ፔጅ ላይ እንግዲህ የሚያሳውቀን ይሆናል ማለት ነው። አብረን እንገለገልበታለን፣ አብረን ላይፋችንን እንቀይርበታለን። አሁን ላይ ቲክቶክ ላይ በጣም እየተቸገርን ነው። ምክንያቱም ጊፍት ተሰጥቶን ራሱ እንዴት ማውጣት እንዳለብን ፔፓል ምን ብዙ ነገር አለው ፕሮሰሱና ስለሆነም እንግዲህ ይህንን ሲድሮን በማውረድ እንግዲህ ወደዚህ ሽፍት እንደምናደርግ ባለሙሉ ተስፋ ነኝ። እጅግ በጣም አመሰግናለሁ። ኢትዮጵያን ስላኮራ እጅግ በጣም እናመሰግናለን። ሰላም ይብዛ። ሼር ኮፒ ሊንክ ሪፖስት ያደርጋችሁ ይህንን ሰበር ዜና ላልሰሙ ሰዎች እንድታደርሱ መልእክቴን አስተላልፋለሁ። ሳይድሮ መጥቷል አዲስ ዘመን። ይሄ እውነትም ጌም ቼንጀር ነው ለኢትዮጵያ። ተሰጦ ባለበት ገቢ አለ። ሲድሮ አሁኑ አዶናይን ኢንሳ የደህንነት ኢትዮጵያ ውስጥ ያለው ኢንሳ አስገድዶታል። ምን ብሎ ሲድሮ የሚባል አፕ አስተዋውቅ ብለውት። ሲድሮ በኢንሳ የደህንነትና በቻይናዎች የተሰራ አፕ ነው። እሱን ኢትዮጵያ ውስጥም ከኢትዮጵያ ውጭ ያላችሁ ዳውንሎድ አደረክ ማለት መረጃዎችህን በሙሉ ኢንሳ ሀክ ያደርገዋል ማለት ነው። ለአደጋ ነው ራስ። አንዳንድ በጣም አዋቂ የምትመስሉ ሰዎች አላችሁ እዚህ ሚዲያ ላይ፣ እዚህ ሶሻል ሚዲያ ላይ እንግዲህ ሁሉም አዋቂ ነው፣ አላዋቂ የለም እኔን ጨምሮ ማለት ነው። ግን እንደው አንዳንዴ እንደዚህ ከማህበረሰቡ ወጣ ያለ አስተሳሰብ ሳይ ግርም ይለኛል። በተለይ በዚህ አሁን ባለንበት ዘመን ማለት ነው። በዚህ አሁን አንተ በሰራው ቪዲዮ ራሱ እያንዳንዱ መረጃ ከፈለገ ኢንሳ፣ ከፈለገ ኤፍቢአይ፣ ከፈለገ ሲአይኤ የፈለገው ተቋም ማግኘት ይችላል። ሎኬሽንህን፣ አሻራህን፣ ክሬዲት ካርድ ትራንዛክሽንህን፣ ብለድ ፕሬሸርህን፣ የልብ ምትህን ሁላ ማወቅ ይችላል። እንኳን አይደለም ከመንግስት ተቋም ከግለሰብ እንኳን የተሸሸገ አይደለም የእያንዳንዳችን ኢንፎርሜሽን። በዚህ ሰዓት ለዘመናት ከድሮ ጀምሮ ማለት ነው የኢትዮጵያ ጠላቶች የራሷ ልጆች ናቸው። የራሱ ሙሉ ኢንፎርሜሽናችን በየቲክታኩ፣ በየፓልቶኩ፣ በየፌስቡኩ ተዝረክርኮ ያለው። ከድሮ ጀምሮ ታዘባችሁ ከሆነ ኢትዮጵያ ውስጥ ለየት ያለ ነገር ሲመጣ በጣም የሚገርም ጩኸት ነው የሚሰማው። ታኮ ለመሆን የማይሮጥ ሰው የለም። አብዛኞቹ ደግሞ የተማሩ የሚመስሉ ናቸው እና ኢትዮጵያ ብዙ ጊዜ በነዛ ታኮች ላይ የዘለለች ነው የምትሄደው። ምክንያቱም ድንጋይ ስለሆኑ አይጨፈለቁም እና ዝልል ብላቸው ነው የምትሄደው። አውቃችሁ በድፍረት ሳታውቁ በስህተት ከአብይ ጋር የተጋጫችሁ ሰዎች እንደው ኢትዮጵያን ተውት የምታረጓት እና አንዳንድ እንደዚህ የኢትዮጵያን ትንሣኤ የሚያበስር እንደዚህ አይነት ነገር ሲመጣ ታኮ የምትሆኑ ሰዎች ያው እንደተለመደው ዘለናችሁ እናልፋለን ማለት ነው እና ሲድሮ ይለያል። ሲድሮ ይለያል። ሲድሮ ይለያል። ሲድሮ ይለያል። ስለሚለይ ሲድሮ ይለያል። ጋይስ እስኪ በጥሞና ተከታተሉኝ። ስለ ሲድሮ መረጃ ልስጣችሁ። ሁላችሁም ቪዲዮን ኮፒ ሊንክ ሪፖስት ሼር እያደረጋችሁ በጥሞና ተከታተሉኝ። እንግዲህ ፕሌይ ስቶር ላይ አጣ ነው እያላችሁ ነውና ምን ታረጋላችሁ? ፕሌይ ስቶር ላይ ትገቡና ሲድሮ አፕ ብሏችሁ ሰርች ታረጋላችሁ። ስታደርጉ ይሄው እዚች ጋር ይመጣላችኋል። አያችሁታ? ከታች ማለት ከታች እዚህ ጋር ሲድሮ ብሎ ይመጣላችኋል። እኔ ኦሬዲ እዚህ ጋር እንደምታዩት ኢንስታል ብሏል ስላወረድኩት ማለት ዘን ጋይስ አፑን ካወረዳችሁት በኋላ አፑን በምትነኩበት ሰዓት ማለት ነው እዚህ ጋር እንደምታዩት ዌልካም ቱ ሲድሮ ይላችኋል ማለት ነው። ኔክስት ማለት ነው እዚህ ጋር እንደምታዩት ቹዝ አን አካውንት ቱ ኮንቲኒዩ ቱ ሲድሮ ይላችኋል። ከዛ እዚህ ጋር እኔ ሙሉ ማሳየት ስለማልፈልግ ነው ኢሜይሌን አለ እዚህ ጋር ደግሞ አናዘር አካውንት ይላልና አናዘር አካውንት ተውትና እናንተ በኢሜይላችሁ እዚህ ጋር ኢሜይሉን ትነካላችሁ። ከዛ እዚህ ጋር ኔክስት ምን ይላችኋል ማለት ነው አግሪመንት ይላችኋል። እዚህ ጋር በጣም ደስተኛ እንደሆነ ምናምን ይገልጽላችሁና እዚህ ከታች ደግሞ እናንተ አግሪ መሆናችሁን መስማማቶቹን የምታሳውቁ እዚህ ጋር ብላክ ቦክስ አለች። እዚች ጋር አንዴ ትነኳታላችሁ ማለት ነው። ስትነኳት ቀጥታ ወዴት ይመራችኋል? ቀጥታያችን ቦክሷን ከነካችሁ በኋላ እዚህ ጋር ሰከንድ አለ፣ ከዛ እዚህ ጋር ሚኒት አለ፣ ከዛ እዚህ ጋር ሀውር አለ፣ ከዛ እዚህ ጋር ዴይ አለ ማለት ነው። ከዛ እዚህ ጋር ሰከንዱን ከጨረሰ በኋላ ሚኒቱን መጨረስ አለበት፣ ከዛ እዚህ ጋር ሀውሩን መጨረስ አለበት፣ ከዛ እዚህ ጋር ቀኖችን መጨረስ አለበትና ከዚህ ቀጣይ ኔክስት ያለውን ነገር ሙሉ መረጃው የለኝም። ራሱ የአፑ ኦውነር ማለት ነው አዶናይ እንግዲህ ያው መግለጫና ማብራሪያ እንደሚሰጠን እንጠይቃለን። እኔም እሱን ተከታትዬ የማደርሳችሁ ይሆናል። እስካሁን ማቀው ግን እስከዚህ ድረስ ነው። ሰላማችሁ ይብዛ። ኢንሳ ኮንትሮል የሚያደርገው አፕ ነው። መልእክቱንም ወሬውንም ንግግሩ። አሁን ቲክቶክ መልእክቶቻችንን ኮንትሮል ያደርጉታል አይደል? የቲክቶክ በእንትኖች ክሬተሮች የሚፈልጉትን ዋርኒንግ ያደርጋሉ፣ ባን ያደርጋሉ፣ ማይፈልጉትን ቪዲዮ ያስወጣሉ፣
የሚፈልጉትን ያስገባሉ። ምን ያደርጋሉ? የፈለጉትን ማለት። ይሄ ደግሞ ኢንሳ ነው መልእክትህን የሚቆጣጠሩ። መልእክትህን መቆጣጠሩ ባን ማረጉ ዋርንመና አይደለም። ስልክ ውስጥ ያለውን ሚስጥር መረጃ እንዲወስድብህ አታድርግ። ስምህን፣ ስልክህን፣ ኢንፎርሜሽንህን፣ የባንክ አካውንትህን፣ ፎቶግራፍ፣ ቪዲዮ፣ ማይክህን፣ ወሬህን ተጠንቀቅ። ምታወራን ሁላ ቪዲዮን ኤኒታይም ተርን ኦን ያደርጉልሃል። ይህንን ዳውንሎድ አድርግና አለቀ። ታሰ ለጥንቃቄ እንዲረዳ ነው ነግረናል። ኢትዮጵያዊ በአጭር ቪዲዮ ቲክቶክ ላይ መልእክቱን ሪከርድ አድርጊያል። ማሰራጨት የእናንተ ጉዳይ ነው። በኋላ ማንንም ብሌም እንዳታደርግ፣ ማንንም ብሌም እንዳታደርግ። አዶናይም ብሌም አታደርገው፣ እከሌም ብሌም አታደርግ። በቃ ኢትዮጵያ ውስጥ በሆነ እኔም አስተዋውቅ ቢሉኝ አንድ የደህንነት አካል ደውሎ ይሄን ማስተዋውቃለሁ ምን ላድርግ? ያስሩኛላ፣ የሆነ ነገር ያደርጉኛል። እሺ ብዬ አስተዋውቃለሁ። በጎን ሄጄ ለሌላ ሰው እንግዲህ በምታውቁት ሰው ሐቁ ይሄ ነው እውነታውን ነገራችሁ አስረዱ ብዬ ለሌላ ኦኬ። ሲድሮ ማለት ነው አፕሊኬሽኑ። ያው የራሴ ነው አፕሊኬሽኑ። የራሱ ምናምን ነገር እየመጥቻለሁ ጀምራ እሱ ምናልባት የራሴ ነው ማለት ነው። አፑን መስራት ያዘ ነገር ከሆነ እንዴት ሊያስተዋውቅ ይችላል? እሱን ነገር እስቲ ብዙን ወጣት ተስፋ አድርጎ አይደል? የራሴ ነው። ኦኬ አዶናይ ነገርኳችሁ። ከዚህ በፊት 15 ሚሊዮን ሰበሰብ አይደል ለትግራይ በድርቅ ለተጎዱ ደውለው ለአደጋ መከላከል ዝግጁነት ሰጣሉት። ከእስር ቤትም ሲወጣ የነገሩት ነገር አለ። አድርግ የምትባለውን ታደርጋለህ፣ ስራ የምትባለውን ትሰራለህ። ኦፍኮርስ አፑ የኢንሳ ነው የደህንነት ነው ሊልህ አይችልም። የኔ ነው በል የተባለውን ነው የሚለው። ከፈለገ የቤተሰብህ በል ካሉት የቤተሰቤ ነውም ሊልህ ይችላል። በአዶናይ አትፍረዱበት። አዶናይ ያለው አዲስ አበባ ነው። ምንም ነገር ቢል ያስሩታል፣ ይገሉታል። ስለዚህ አፑ የተሰራው በኢንሳና በቻይናዎች ነው፣ ኮንትሮል ለማድረግ ነው። እሱን ዳውንሎድ አረክ ማለት እያንዳንዱ ስልክ ውስጥ ያለውን አፕሊኬሽን በሙሉ ያውቁታል። እያንዳንዱ መረጃህን በሙሉ ፎቶግራፍህን ምን በቅርብ ቀን ሚሊዮነር እንደምትሆኑ ታውቃላችሁ። ሲድሮ አፕሊኬሽን የብዙ ወጣቶች ህይወት የሚቀይር አፕሊኬሽን ነው። የምታስታውሱ ከሆነ ከአንድ ዓመት በፊት ተናግሬያለሁ። በቅርብ ቀን ላምበርጊኒ የሚያስመጡት ሰዎች ቲክቶከሮች ይሆናሉ ብዬ ተናግሬ ነበረ። እንግዲህ ተሳስቻለሁ። ቲክቶከሮች አይደሉም የሚሆኑት። ሲድሮ ላይ ፖስት የሚሉ ሰዎች በጣም ሀብታም ህይወታቸው የቀየሩ ሰዎች ይሆናሉ። እነዚህ ሰዎች ደግሞ መልፋት አይጠበቅባቸውም ካሁን በኋላ ማለት ነው። ፓሽናቸውን እየተከተሉ ህይወታቸው መቀየር ይችላሉ። ኩኪንግ ሾው መጀመር ትችላላችሁ፣ ዳንሲንግ መጀመር ትችላላችሁ፣ ድራማ መስራት ትችላላችሁ፣ ታሪክ መናገር ትችላላችሁ። እናንተ ብቻ የሚወዳችሁና የሚከተላችሁ ሰው ይኑር። 5000 ፎሎወር ወይም 1000 ፎሎወር ብቻ ይዛችሁ በወር ውስጥ በጣም ብዙ ብር መስራት ትችላላችሁ። ከአንድ ወር በፊት ፖስት ያላችሁት ቪዲዮ አሁንም ገንዘብ እየሰራ ነው። አስቡት ጋይስ፣ አሁንም አዳዲስ ተመልካቾች እያመጣ ያ ቪዲዮ ቲፕ እንድታገኙ ጊፍት እንድታገኙ እያገዛችሁ ነው። ብቻ እናንተ አዎንታዊ በሆነ መንገድ ሰዎችን ማገዝ እንዳትረሱ። ምክር ምከሩ፣ ሰዎችን አስቁ፣ አስደስቱ፣ ጓደኛ ፍጠሩ። ስለዚህ ሲድሮ አፕ ዳውንሎድ ማድረግ እንዳትረሱ። በጣም ጥቂት ቀናቶች ነው ያሉት። በጣም ብዙ ኮንተንት ክሪኤተሮችና ቪዲዮ የሚሰሩ ሰዎች ወደ ሲድሮ ገብተው ያጨናንቁታል በእርግጠኝነት ማለት ነው።
ቦታ ሳያመልጣችሁ ቶሎ ብላችሁ ግቡና ቶሎ ብላችሁ ተከታዮችን ሰብስቡ፣ ቫይራል ውጡ። ከዛ ህይወታችሁ በቅርብ ቀን እንደምትቀይሩ እኔ ራሴ ቃል እገባላችኋለሁ። እወዳችኋለሁ። ቻው። ሲድሮ አፕሊኬሽን በአንድ ቀን ውስጥ ብቻ ከ100,000 በላይ ተጠቃሚዎች አግኝቷል። ልንገራችሁ ሲድሮ አፕሊኬሽን እዚህ ሀገር ውስጥ ይዞ የመጣው እድል ብታውቁ እነዚህ 100,000 ሰዎች ሲድሮ ላይ ተማምነው ህይወታቸው ለመቀየር ተዘጋጅቷል። እኛም እነሱን ወጣቶች ለማገዝ ተዘጋጅተናል። ጋይዝ እንደምታዩት እንግዲህ ይህ ሁሉ ቲም የሲድሮ አፕሊኬሽን ቲም ነው። ህይወታችሁ ለመቀየር ተዘጋጅተናል። ከቲክቶክ በላይ እናንተን ለማገልገል ማለት ነው። እንደምታውቁት ቲክቶክ ለኢትዮጵያውያን በጣም ሰልፊሽ ነው። በዶላርና በቪዛ ብቻ ነው የሚሰራው። እኛ ደግሞ ቴሌብርን ይዘን መጥተናል። ከሳምንት በፊት ፖስት ያላችሁት ቪዲዮ ከአመት በኋላ ያገለግላችኋል። ስቲል ብር ይሰራል ማለት ነው። እናንተ በምትፈልጉት ነገር ቪዲዮ እየለቀቃችሁ ህይወታችሁ ትቀይራላችሁ ማለት ነው። እንኳን ደስ አላችሁ። በጣም ደስ ብሎናል። እንወዳችኋለን። ሲድሮ አፕሊኬሽን በፕሌይ ስቶር እና አፕ ስቶር ዳውንሎድ ማድረግ ትችላላችሁ። ሌትስ ጎ። እንኳን ደስ አላችሁ። ሲድሮ አፕሊኬሽን ወደ አፕ ስቶር ተለቀዋል። ጋይስ በፕሌይ ስቶር እና በአፕ ስቶር ሲድሮ አፕን ዳውንሎድ ማድረግ ትችላላችሁ። ሲድሮ አፕ የኢትዮጵያ ወጣቶች ህይወት የሚቀይር አፕሊኬሽን ነው። ውጭ ሀገር ብትሆኑም ሲድሮ አፕ ዳውንሎድ አድርጋችሁ መጠቀም ትችላላችሁ ማለት ነው። ወደኛ ከመጣችሁ በዶላር እና በብር መስራት ትችላላችሁ። ከሳምንት በፊት ፖስት ያላችሁት ቪዲዮ እንደ ቲክቶክ ዝም ብሎ አተውትም። አሁንም ብር ይሰራላችኋል ሲድሮ ላይ ሲሆን። አንድ ብር ለአንድ ሰው ቀላል ነች፣ ግን ደግሞ ለ10,000 ሰው ሲሆን አስቡት እንዴት ህይወታችሁ እንደሚቀይረው። ሲድሮ አፕ ማለት ለእናንተ ይህ ነው። ከሳምንት በፊት ፖስት ያላችሁት ቪዲዮ አሁንም ገንዘብ እየሰራላችሁ ነው። ከወር በኋላም ገንዘብ እየሰራላችሁ ነው። ከአንድ አመት በኋላም ገንዘብ እየሰራላችሁ ነው። ሲድሮ ላይ መታችሁ የአዶናይ ቻሌንጅ ከተቀላቀላችሁ ደግሞ ከነዚህ 100 ቪዲዮዎች ውስጥ ከ100,000 ብር በላይ መስራት ትችላላችሁ። ብዙ ተከታዮች ማፍራት ትችላላችሁ። እነዚህ ተከታዮች ደግሞ ተመልካች ብቻ ሳይሆኑ ፍቅራቸውን በብር አድርገው መግለጽ ይችላሉ። ብዙ ቲክቶክ ተጠቃሚዎች ብር የሚጠብቁት ከዲያስፖራ ብቻ ነው። ሲድሮ ላይ ግን እሱ አይደለም። ዲያስፖራም አሉ፣ ሀገር ቤቱም ያሉ አድናቂዎቻችሁ ጊፍት ስጦታ መስጠት ይችላሉ። በላይቭ ብቻ ሳይሆን በቪዲዮዎቻችሁ ላይ ማለት ነው። ስለዚህ እድሉ ሳያመልጣችሁ አሁኑ ዳውንሎድ አድርጉና ወዲያውኑ ሲለቀቅ ቪዲዮ ፖስት ብላችሁ ህይወታችሁ መቀየር ትችላላችሁ። ሲድሮ የወጣቶች ህይወት ይቀይራል። ተመስገን። ሌትስ ጎ። ሲድሮ ላይ እንዴት ፖስት እንደምታረጉ እንዴት ነው ፔመንቱስ ንግድ ባንክ ብትፈልጉ ምናምን እንዴት ነው አሰጣጡ፣ እንዴት ነው ጊፍት ሲሰጡ፣ ጊፍት ሲሰጣችሁ የት ነው የምታዩት የሚለውን ቪዲዮ እንዴት ነው ፖስት የምታረጉት የሚለውን 4 ቪዲዮ ፖስት አድርጌያለሁ። ኢቭን ጊፍት ራሱ አግኝቻለሁ። ስለዚህ እዚህ ቪዲዮ ላይ ሙሉ ነገር አሳያችኋለሁ እንዴት ገብታችሁ። መጀመሪያ ግን ይህንን ፕሮሰስ አይ ቲንክ ከ2 ሳምንት በኋላ ኦር ከ1 ሳምንት ምናምን ነው የሚለቀቀው። እኛ እዛው የትላንት ስለከፈትን ነው ማለት ነው። ስለዚህ ሙሉውን ነገር አሳያችኋለሁ። ወደ ቪዲዮ እንሄድ። መጀመሪያ ወደ አፕሊኬሽኑ ትገባላችሁ። ከዛ በኋላ ኦሬዲ እኔ ስለከፈትኩኝ እንደዚህ ያመጣላችኋል። የፕላስ ምልክቷ ፖስት ማድረግ ስትፈልጉ ነው። እኔ አሁን ይሄው ቪዲዮዎችን ሙሉ ላሳያችሁ። 3 ሰው ፎሎ አደርጋለሁ። ፎሎ 31 ሰው ፎሎ ያደርገኛል። 4 ቪዲዮዎችን ለቅቄያለሁ እንደምታዩት ማለት ነው። ስለዚህ ኢቭን እንትኑ ደግሞ ጊፍት አግኝቻለሁ ብያችኋለሁ። ጊፍቱን ደግሞ እንዴት ነው? ይሄው የጊፍቱን የሚለውን ትነኩትና ከዛ በኋላ 699 ኩዊን ነው ምንድነው ብቻ አግኝቻለሁ። ከዛ በኋላ እዩት 5,200 ብር 10,000 400 ብር ይሄ እንዳለ የኢትዮጵያ ብር ነው። ከዛም በኋላ እያላችሁ ወደ ታች ያረጋችሁ እስከ 400,000 ብር ሰው ጊፍት ሊያረጋችሁ ይችላል ማለት ነው። ከዛም በኋላ እዩት መጨረሻ ላይ ያያችሁት 10 ሚሊዮን 400,000 ማለት ነው። ከዛም በኋላ ይሄንን ነገር ካሽ ማውጣት ከፈለጋችሁ በቻፓ የሚጠቀሙት እንደ ንግድ ባንክ፣ ቴሌብር ላይ በሁሉንም ማውጣት ትችላላችሁ። እንዳትሸወዱ። መጀመሪያ ላይ የመጣላችሁ አውርዳችሁ መጠቀም የምትችሉትን እባካችሁ ተጠቀሙ። በጣም ነው የምታተርፉበት። ጉድ ላክ ላለው እንግዲህ ባይ። እንዳትሸወድ በአንዳንድ እንትኖች። ወዳችኋለሁኝ ባይ። ሌላ ቪዲዮ ደግሞ እንዴት ፖስት እንደምታደርጉ እለቅላችኋለሁ። ሁለተኛ ቪዲዮ። ቻው።
ሲድሮ አፕ ከቲክቶክ ምን አስተካክሎ ቢመጣ ደስ ይላቸዋል እናንተ? እኔ ግን ተስተካክሎልን ቢመጣ ደስ የሚለኝ ነገሮች ትንሽ ነገሮች ልንገራችሁ፣ ወይም ደግሞ ከቲክቶክ መውሰድ ያለባቸው ብዬ የማስበው ማለት ነው። የመጀመሪያው የዳታ አጠቃቀሙ። እንደምታውቁት ቲክቶክ የዳታ አጠቃቀሙ በተለይ ለኛ ሀገር እጅግ በጣም ከፍተኛ ዳታን ይጠቀማል። ሲድሮ አፕ ደግሞ ከዚህ አንጻር ሎካል ሰርቨር ተጠቅሞ የተስተካከለ የዳታ አጠቃቀም ይዞልን ቢመጣ ደስ ይለኛል። አንድ ሁለተኛው ቲክቶክ እንደምታውቁት ዊዝን ኤ ሰከንድ በሰከንዶች ውስጥ በጣም ብዙ ሚሊዮን ቪዲዮዎችን ለብዙ ቢሊዮን ደንበኞቹ በአንዴ ማስተላለፍ ይችላል። ይሄ ደግሞ በጣም ትልቅና ዲስትሪቢዩትድ ዳታቤዝ የሚባለው ስላለው ትልቅ የዳታቤዝ ሲስተም ስላለው ነው። የሲድሮ አፕሊኬሽንም ልክ እንደዚህ ትልቅ ዳታቤዝ ኑሮት ሁሉም ሰው ሲጠቀም ይሄ የመዘግየት ወይም ደግሞ ሎድ የማድረግ ችግር ሳይኖርበት ሁሉም በፍጥነት እንዲጠቀም ሆኖ ቢመጣ ደስ ይለኛል። ሌላው ይሄ የአልጎሪዝምና የኤአይ ጉዳዮች ነው። ቲክቶክ ትልቁ ጉልበቱ ከዳታቤዙ ይልቅ ሪኮሜንዴሽን ኢንጂን የሚባለው ነው። ይሄም ማለት የሰዎችን ፍላጎት የሚፈልጉትን ሪኮመንድ ማድረግ መቻል ማለት ነው። ሪኮመንዴሽን ኢንጂን የሚባለው አንድ ሰው ትምህርታዊ ቪዲዮ ከሆነ እያየ ያለው ቲክቶክ ላይ እንደዛ አይነት ተመሳሳይ የሆኑ ቪዲዮዎችን ሪኮመንድ ማድረጉ ነው ትልቁ ጉልበቱ የቲክቶክ። ሲድሮ አፕም ይሄንን አካቶ ቢመጣ ደስ ይለኛል። እንደኔ የፕራይቬሲ ወይም ደግሞ የደህንነት ጉዳይ ነው። አሁን ዓለም የደረሰበት የፕራይቬሲ ሌቭል አለ። ሲድሮ አፕም እነዚህ ነገሮች ተካተውለት የኢንክሪፕሽን ሜካኒዝሙ ሞር ስትሮንግ ሆኖ ቢመጣ ደስ ይለኛል። ሌላው ደግሞ ይሄ ክላውድ ኢንፍራስትራክቸር የሚባለው ማለት ነው። የክላውድ ኢንፍራስትራክቸር ያው ኢኮኖሚም በጣም በሰፊው ይፈልጋል። ሞር ስትሮንግ የሆነ ልክ ቲክቶክን የሚገዳደር ትልቅ አፕሊኬሽን ሆኖ ቢመጣ እጅግ በጣም ደስ ይለኛል ማለት ነው። ምክንያቱም ጥቅሞቹን ብዙ ሰዎች ስለነገሩን፣ በዛ ልክ ጥቅም ያለው አፕሊኬሽን ከሆነ እነዚህ ነገሮች ፍጥነቱም፣ የዳታ አጠቃቀሙም፣ የሴኩሪቲውም ጉዳይ እነዚህ ነገሮች በጣም ስትሮንግ ሆነው ከመጡ ለኛ እንደ ሀገርም እንደ ወጣትም እጅግ በጣም ጠቃሚ ይሆናል ማለት ነው። እንደ ኢትዮጵያ እንደ ቲክቶክ አይነት አፕሊኬሽኖችን በቴክኒክ የመስራት ብቃቱ አለን ይታወቃል። ነገር ግን አሁን ያልኳችሁ የፍጥነቱ ወይም ደግሞ ይሄ የስማርት የመሆኑ ጉዳይ ነው እስካሁን ችግር የነበረው። በአሁኑ ስማርት የሆነ ቲክቶክ ጋር የተቀራረበ አፕሊኬሽን ይመጣልናል ብዬ አስባለሁ። እናንተስ ምንን አካቶ ቢመጣ ደስ ይላቸዋል? መልሳችሁን በኮሜንት ቦታው ላይ አስቀምጡ።